ስለ ባህር በር ምን ተባለ? የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በአድዋ ድል ማግስት የዲፕሎማሲ ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበት የባህር በር እና ወደብ ባለቤትነት የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንን ታሪክ መንገድና ፈለግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ የሰማዕታት ካወረሱን ሉዓላዊነት አደራ የማይነጠል ነው። ጥሪውም ልንሸሸው እንኳን ዘንታለም ብንሞክር ዘንታለም ከኛ ሊነጠል የማይችል ህያው ሀቅ ነው። ባልፎ ሄያጅና በሰሞነኛ የፖለቲካ ርዕዮተ ስሌት ያውም ኢትዮጵያዊነት ባልዋጀ ሀሳብ ታሪካችንና ስትራቴጂካዊ መልህቃችን መስዋዕት እንድናደርግ ተገደናል። ነገር ግን ነገን ለማየት እንድንችል በፖለቲካ ግርዶሽ ስትራቴጂካዊ ጥቅሞቻችን አሳልፈን ሰጥተናል። ስለዚህ አድዋ ያስተማረን በእንዲህ አይነት የሉዓላዊነት ጉዳዮች ላይ የምንወስደው ስትራቴጂካዊ ውሳኔ ከታሪክ ትክክለኛ ጎን መቆም መቻል እንዳለብን የሚያረጋግጥ ነው። የሀገራችን የኢኮኖሚ ጥማት የሚረካውና የ120 ሚሊዮን ህዝቦች ዕጣ ፈንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ ግረሙቅ ያለመታሰሯ ስናረጋግጥ ነው ብለዋል። አዳዲስ መረጃ እንዲደርሳችሁ ፎሎ ማድረጋችሁ